ጽናት እንዴት መጣሽ? ሰኒ አይኔ አይደለማ ኪራ ነው። ኪራ ደህና ነህ አይደል? ኪራ ቆይ ምን ሆነ የጠፋህብኝ? ማስመሰልሽን አቁም ኪራ። እኔ ባንተ ጉዳይ እንደማላስመስል ታውቃለህ። ከሄድክ ቀን አንስቶ አይምሮዬ ልክ እየሰራልኝ አልነበረ። ጽናት እባክሽ ለመረጋጋት ስሞክር መተሽ ንዴቴን አታብሹ። አልገባኝም። ቆይ ያስቀየምኩ ነገር አለ? አታፍሪም ግን? አይንሽን በጨው አጥበሽ መተሽ ምን አጠፋው ስትይ? ወይ ከዚህ በላይ ምን ልታረጊኝ ፈለግሽ? አረ ወገን ተረጋጉ። ቀስ ብላችሁ አውሩ። ይኸውልሽ ከዚህ በኋላ እኔ ከጽናት ጋር የማወራው አንዳችም ነገር የለም። ስለዚህ ወይ ሂጂ በያት ወይ ደግሞ እኔ እሄድላታለሁ። ኪራ አረ ተው። ግድ የለም ሰኒ፣ እሱ እዚህ ቆይ እኔ እሄድለታለሁ። ቆይ አሁን እንደዚህ የምትባባሉት በአንድ ጣሪያ ስራ እንዴ የምትኖሩት? በቃ ቀለል አድርጉት ሁለታችሁም፣ አታካብዱ። በቃ እኔ ልሂድ። አረ ተይው እኔ እሄድልሻለሁ። ቆይ ኪራ ሰኒ ግን ቆይ እንደዚህ ስትጨነቅ እያየሽኝ እንዴት አስቻለሽ? ምን ነው ያስቻለኝ? ኪራ የት እንዳለ እያወቅሽ ዝም ማለቱን እንዴት ቻልሽበት? አረ እኔ እህቴን አንቺ ከመምጣትሽ ከሰዓታት በፊት ነው እሱ ራሱ የመጣው። እንዴት? አላቅም። እኔ ራሱ ሳይው ክው ብዬ ነው የቀረሁት። ቢያንስ እንኳን ለናም ልንገረው ስለው ከነገርሽ ሄዳለሁ ሲለኝ ነው እኮ የተውኩት። ኪራዬ በጣም ጠልቶኛል። አልዋሽሽም፣ ተስፋ ቆርጦብሻል። አይልፋ እምፈልገው ሲና ነበር፣ ተሳክቶልኛል። በቃ ውሳኔሽ እንደተሳሳተ ባውቅም ያው አልሰማ ስላልሽኝ ያለ አማራጭ ከጎንሽ ቆማለሁ። አይ አሁንማ ስህተቴ ቢገባኝም ረፍዷል። ከመቅረት ማርፈድ ይሻላል። አረ በቃ ልሂድና ቢያንስ ከመጣ ምግብ ልሰራራለት። በቃ እኔም ትንሽ ቆይቼ መውጣት አይቀርም፣ በዛው ጎራላለሁ። እሺ በቃ ወይ ፍቅር! እኔ እኮ አብሮ ለመኖር የሁለት ሰዎች ፍቅር የሚበቃ ይመስለኝ ነበር። ለካ ብዙ ፈተና አለው። የእናንተ ግን የተለየ ነው። ሰው ጨነቃል ብላ አታስብም እንዴ? ቅርታ አስጨነቅኩሽ ነው? ደህና ነኝ። ቆየት ሄደን እንደዚህ ጠፋ? የትም ትንሽ የጥሞና ጊዜ ላሳልፍ ብዬ ነው። የሌላውን ሰው ሀሳብ ጊዜ ሄደ ነው እንዴ ጥሞና ጊዜ የምትወስደው? ይሄን ያህል ጨንቆሽ ነበር ማለት ነው? ምን ማለት ነው? አንተ እኔ ብጠፋ አትፈልገኝም? እሱማ እፈልግሻለሁ።